የአያቶላ አሊ ካሚኔ መረጃና ዝርዝር ታሪክ። መጀመሪያ ሕይወት። አሊ ሁሴይን ካሚኔይ በ1939 ዓ.ም በፌብሩዋሪ 17 በመሻድ ኢራን ውስጥ በመካከለኛ የሃይማኖት ቤተሰብ ተወለደ። አባቱ ሀጥሙል ዓላማ ሆነው የታወቁ የሺዓ መምህራን ነበሩ። ካሚኔይ ከሕፃንነቱ ጀምሮ በደንብ የእስልምና ትምህርት ተቀብሎ በመሻድ በናጃፍ እና በቆም ሰላም ተመሳሳይ የመድረክ ትምህርቶችን ተማረ። የፖለቲካ ጉዳዮች ውስጥ መግባቱ። በ1960ኛው ቀሰርት ካሚኔይ የአያቶላ ኩሚኒ ተከታዮች መካከል ሆኖ በፓህላቪ መንግስት ላይ የተቃወመ እና የትኩረት ሰጪ ሰው ነበር። በአያቶላ ኩሚኒ እና ሌሎች መንበረ ስልጣናት ጋር ተባብሎ እንዲሁም በመድረክ እና በጽኑ የተጻፉ መጻሕፍት እንደ ትኩረት ያሰለፉ ነበር። በዚህ መንገድ ከነተኛው ሕዝብ በተጨማሪ የአንዳንድ የኢስላሚ ተምሳሌት ያላቸው ሰዎች ተግባራቸውን ኢስላሚ አብዮትና እስከ ሊደርነት ድረስ። ከ1979 ዓ.ም ኢስላሚ አብዮት በኋላ አሊ ካሚኔይ እጅግ ከፍተኛ የፖለቲካ ዘርፍ ተሳታፊ ሆነ። በመጀመሪያ በ1981 ዓ.ም የኢራን ፕሬዝዳንት ሆነና እስከ 1989 መዚያ አገልግሎት አቀረበ። የአያቶላ ሩሂላ ኩሚኒ ሞት በኋላ በመሠረታዊ የሃይማኖት እና የፖለቲካ መስተዳድር መተዳደሪያ ውስጥ ተመረጠና ከዚያ በኋላ የኢራን ሱፕሪም ሊደር ነበር። መንበረ ሥልጣኑ በኢራን ካሚኔይ ከ1989 ጀምሮ እስከ አሁን ድረስ የኢራን ፖለቲካ፣ ጦር ኃይል፣ ፍትሕ፣ ማኅበረሰብ እና የውጭ ግንኙነት ትኩረት በእጁ ውስጥ ነው። በሕግ መሠረት ላይ ባለመግባቱ ምክንያት በማንኛውም አካል የማይታወቅ እና የማይገደብ ሥልጣን አለው። በውጭ ፖለቲካ፣ በምስጢራዊ ኃይላት ልዩ አገልግሎት እና በኢስላሚ አይዲዮሎጂ የተመሠረተ መሪነት ያደረገው ትልቅ ተጽዕኖ አለው። አሁን ያለበት ሁኔታ። አሁን ካሚኔይ በመስማማት መሠረት በቴሄራን ላቪዛን አካባቢ የሚገኝ በጥልቀት የተቆለፈ ባንከር ውስጥ ተደብቆ እየተቀመጠ ነው። ከሕዝብና ከሚኒያብ ተለይቶ እንዲሁም የኤምባሲና የሕዝብ ጉባኤ መግለጫዎች እንዳይወጡ ተጠንቆ የተጠበቀ ነው። ከፍተኛ ሥልጣን እንደሚያስወግድ የተነሳ የውጭ ፍርድና የዓለም ተቃውሞ ሳይቋረጥ በተመረጡ የተሻለ እና አስፈላጊ የፖለቲካ ባለሥልጣኖች እየተቆጣጠረ ነው። Subscribe to One India and never miss an update. Download the One India app now.